እንኳን ወደ ወላይታ ሶ በሰላም ተመለሳችሁ። በክፍል 3 ከ1894 ዓመተ ምህረት በኋላ ያለውን የወላይታን ታሪክ እንቃኛለን። ለዘመናት የዘለቀው ጭቆና ቢኖርም የወላይታ ሕዝብ ግን የተለየ ብሔራዊ ማንነት አለው። ይህም ማለት ሕዝቡ የራሱ የሆነ ቋንቋ፣ ባህል፣ ወግ፣ ታሪክ፣ ስነ ልቦናዊ ሜካፕና ተያያዥ መልክዓ ምድራዊ አቀማመጥ ያለው በመሆኑ እሱን የሚገልጽና በኢትዮጵያ ውስጥ ከሌሎች ብሔረሰቦችና ሕዝቦች የተለየ ያደርገዋል። የወላይታ ሕዝብ በንጉሣዊው አገዛዝ ላይ ኢኮኖሚያዊና ፖለቲካዊ ነፃነትን ለማስፈን ያካሄደው ተቃውሞና ትግል ትልቅ ቦታ አለው። ራሳቸውን በራሳቸው እንዳያስተዳድሩ በጸረ ዴሞክራሲያዊ መንገድ ሲከለከሉ ያሳዩት የጸና እና ያልተቋረጠ የራስን ዕድል በራስ የመወሰን ትግል ለሌሎችም ምሳሌ ነው። ይህ ጽናት ዛሬም ድረስ በደማችን ውስጥ ያለ ኩራት ነው። በቀጣዩ ክፍል ስለ ክልል የመሆን ጥያቄ እና ስለ ሰሜን ኦሞ ዞን ታሪክ እናያለን። ፎሎ ማድረጋችሁን እንዳትረሱ። ወላይታ ሶ